ይሄ የአሜሪካ አደገኛ ጫካ ነው። ግቢ ለ7 ቀን ብቻዬን መኖር ነው። ይህ ቀልድ አይደለም። ከ200 ሰው በላይ ጠፍቶበታል። ፈተናው ከባድ ነው። ወይኔ ጉድ! ቪዲዮውን ስጀምር ድብ አየው። ድብ እዚህ አለ። ወይኔ ይህንን እዩ፣ ያስፈራል። ምን እንዳገኘሁ እዩ። ወንዝ፣ ምንም ውሃ የለኝም። ልጠጋው መሰል። ድቡ ከጠፋ በኋላ በጣም ፈራው። ስለዚህ ለመሸሸጊያ ድንኳኔን ሰራው። የያዝኩት 7 ዕቃ ብቻ ነው። የመኝታ ከረጢት፣ ቡሩሽ፣ ላይተር፣ ቢላዋ፣ ኮምፐር፣ ምግብና ድንኳን። በየቀኑ አንዱን እቀንሳለሁ። ከመጀመሪያው ቀን ጀምሮ ዛሬ ቢላዋውን እጥላለሁ። ቢላዋውን በመጣል የተቆጨው ከድብ ሊጠብቀኝ የሚችል እሱ ነበር። አሁን ውሃ ልቅዳ፣ ጠምቶኛል። ወይኔ በጣም ጠማኝ። ቀዝቃዛ ነው። የውሃው ጣዕም ምን እንደሚመስል ሳታስቡ አትቀሩም። ደህና አይደለም። ዳመና ስለሸፈነው ዝናብ የሚጥል ይመስላል። ነጎድጓድ። ድንኳኑ ውሃ እንደማያስገባ ተስፋ አደርጋለሁ። ጫካው ሊያስፈራኝ እየሞከረ ይመስላል። ነጎድጓዱ ቢኖርም አልዘነበም። ግን አሁንም ጫካውን እፈራለሁ። አሁን የመጀመሪያው እራት ሰዓት ነው። የቪካን ሾርባ። ቢላዋ ቢኖር ኑሮ በእርሱ በላ ነበር። አሁን ግን እንዴት ልብላ? ሾርባውን እጠጣለሁ። መልካም እራት። ይህን እዩ። ፀሐይዋ እየጠለቀች ነው። የመጀመሪያው ምሽት መጣ። አልዋሽም፣ በጣም ፈርቻለሁ። ከምኝታ ከረጢቱ ውስጥ ሁኜ የዛፎቹን መውደቅ ይሰማኛል። አጠገቤ ያለው ዛፍ እንዳይወርቅብኝ ያስፈራል። ግን ድንኳኑ ውስጥ ሰላም ነኝ። ጥሩ ነገር እሱ ብቻ ነው። የሚሆነው ይሁን። ሰላም ለእናንተ ይሁን። እንደምን አደራችሁ? ሁለተኛ ቀን ለጧት ገላዬን ወደ ግል ባህር የመጣው። ከመግባቴ በፊት ቅዝቃዜውን እጠለዋለሁ። ወይኔ በጣም ይቀዛቀዛል። እናንተ ደስ ይላል። ድቦቹ የት ናቸው? ልጋፈጣቸው ዝግጁ ነኝ። ምናልባት ቆይቶ፣ አሁን አይደለም። አሁን የምወደው ተግባር የሰዓት ነው። ጥርሴን መቦረሽ። ጥርሴን ስቦርሽ በጣም ደስ ይለኛል። ልትሆ የማልፈልገው ቅንጦቴ ነው። የምግብ ሰዓት። አልሞንድ እንበላለን። ይህ ለጫካ ጥሩ ምግብ ነው። ስትበላው ምንም ሽታ የለውም። ግን ይሄ ሲያልቅ ምግብ ማብሰል አለብኝ። እሱ ደግሞ አደገኛ ነው። ዛሬ የምንቀንሰው ዕቃ ከጀርባ አለ። እስኪ ገምቱ። የውሃ መያዣውን ነው። አሁን ስፖርት መስራት አለብኝ። ለ3 ዓመት በየቀኑ ሰራለሁ። አላቋርጥም። በጣም ይከብዳል። መስራት፣ ጥቂት ማረፍ፣ ወደ ስፖርቱ መመለስ። እሳት ለማንደድ እንጨት ስለሰበርኩ ላይተሩን ለመጀመሪያ ጊዜ የምጠቀምበት ሰዓት ይሰራል። አሁን እሳቱ አንድደነዋል። የእሳት ባለሙያ አይደለሁም፣ ግን እንዲህ የሚያደርግ ይመስለኛል። አዎ፣ ነበልባል ታየ። ይህን በላዩ አድርገው። ቀስ በቀስ ትልቅ እሳት ነው። እሳቱን ያነደርኩት በሁለት ምክንያት ነው። ትንኝ እንዳይነክሰኝና ምግብ ለማብሰል። የዛሬ ምሽት ምግቤ ይሄ ነው። ሙቅ ምግብ ለማግኘት እዚህ ጠገዋለሁ። እንደሚሆን ተስፋ አደርጋለሁ። ይህን እንጨት እጠቀማለሁ። ይህ ካልሲዬ ነው። ምግቤን ላውጣ። ደረሰ። ዋው ደስ ይላል። ሱሪያ ቅዝቃዜ ነው። ሾርባው ግን ሙቅ ነው። መልካም ማዕድ። እወዳችኋለሁ። ጥርስ መቦረሽ እወዳለሁ። የሚያስፈራ ታሪክ ልንገራችሁ። አንድ ሰው ጫካ ውስጥ ብቻውን። ውጭውን እዩ። እንደምን አደርሽ ውቧ? አዎ አንቺን ነው። ይህ ያለፈው ቀን ራቴ ነበር። ውሃ ውስጥ ማከማቸት እችላለሁ። ስለዚህ ዕቃው አያስፈልገኝም። እያንዳንዱ ዕቃ የምቀንሰው በስልት ነው። ግን ድንኳኑን ማቆየት አለብኝ። የአየሩ ሁኔታ ሊበላሽ ይችላል። ዛሬ የማስወግደው ዕቃ ከጀርባ ያለ። እንደምታዩት ድንኳኑን አይደለም። ዛሬ ላይተሩን እተዋዋለሁ። ሙቅ ምግብ ይናፍቀኛል። ፀሐይዋ እየወጣች ነው። ራቴን የምበላበት ሰዓት ነው። ዛሬ ምሽት መልካም እንደሚሆን ተስፋ አደርጋለሁ። ውጭ ንፋስ አለ፣ ያስፈራል። ምንም አይታየኝም።
የታሰርኩ ይመስለኛል። ድንኳኔ ውስጥ እስከ ቆየሁ ድረስ ከሚቀዘቅዘው አየር ይጠብቀኛል። እንደምን አደራችሁ? አራተኛ ቀን። ዛሬ አራተኛው ቀን ነው። አንድ ዕቃ መቀነስ አለብኝ። ስለዚህ በአራተኛው ቀን የምትወው ዕቃ ብሩሽ ነው። እንደነገርኳችሁ በየቀኑ ስፖርት እሰራለሁ። ስለዚህ ዛሬ የስፖርት ቀኔ ነው። ከስፖርት በኋላ ይህ ጫካ ለምን አደገኛ እንደሆነ ለማወቅ የምቃኘው ሐሳብ መጣልኝ፣ ግን በመጨረሻ ጠፋው። ይህ ጥሩ አይመስልም። ብዙ ዛፎች ወድቀዋል። መጋዝ ይመስላል። በሕይወቴ አንድ ሕግ አለኝ፣ ፍጹም አለመፍራት። ይህ ውብ እይታ እዩ። እይታውን በማጣጣም ጊዜ ለማሳለፍ ወሰንኩ፣ ግን ወደ ድንኳኔ መመለስና በሰላም መድረስ ነበረብኝ። እወድሃለሁ ድንኳኔ። ከነገ ጀምሮ ፈተናው በጣም አስቸጋሪ ይሆናል። 5ኛ ቀን። ውሃ ለመጠጣት ወደ ወንዝ እየሄድኩ ነው። አሁን ምን ዕቃ እንደምቀንስ እያሰብኩ ነው። በውሃው በጣም ደስተኛ ነኝ። በየቀኑ 3 ሊትር ውሃ ጠጣለሁ። በጣም ጤናማ ይመስላል። የሚቀጥለውን ዕቃ ልጥል ስል ዝናብ ጀመረ። ወይኔ! ውስጥ የውሃ ጠብታዎች አሉ። በየቦታው ውሃ እየገባ ነው። የሚፈስ ውሃ አለ። ድንኳኑን ወድጄዋለሁ። በእነዚህ ጥቂት ፈሳሾች እንኳን ከዚህ ሁሉ እያዳነኝ ነው። ወይኔ ያስፈራል። ብቻዬን መቆም አልችልም። ፍጹም ተስፋ አትቁረጥ። የሚቀጥለው ዕቃ የምትወው ሰዓት። ቀጥሉት 2 ቀን ምግቤን ነው። አዎ በትክክል ሰምታችሁኛል፣ ምግቤን። ዝናቡ የቆመ ይመስላል። ውጭ ያለውን ጉዳት ነይ። ይህ ዝናብ በምሽትም ከቀጠለ ሞታለሁ። ወንዙ በፊት ምን ያህል ውሃ እንደነበረው ታስታውሳላችሁ? አሁን ግን ይህንን እዩ። በየቀኑ በሕይወቴ ምርጡ ቀን ነው። እንደ ተረዳችሁኝ በየቪዲዮ እላለሁ። 5ኛ ቀን እየመሸ ነው። ዛሬ እስካሁን ካየኋቸው በጣም ከባዱ ቀን ነበር። ሕይወት በጣም ከባድ ናት። በእውነት ከሰዎችና ከግንኙነቶች ጋር መገናኘት ከባድ ነው። ከባድ መሆኑ ሕይወትን ሳቢና ትርጉም ያለው ውብ ያደርጋታል። ምሽት። በምኝታ ከረጢቱ እንኳን በጣም ይበርዳል። ይህ ያበሳጫል። ነገ ከባድ ይሆናል። ፀሐይ መጣች። በምኝታ ከረጢቱ እንኳን እግሮች የበረዱ። 6ኛ ቀን። ሁሉንም ነገር ለዚህ ቀንና ምሽት እተዋለሁ። የቀረው ይሄ ነው። ነገ ጧት እሄዳለሁ። አሁን ስፖርት እሰራለሁ። ያስታውሱ፣ በየቀኑ እሰራለሁ። አሁን ከጂም በኋላ የገላ ሰዓት ነው። ይህን ገላ መታጠብ በቤት ውስጥ ከምታጠበው በላይ እወዳለሁ። 2 ዕቃዎች ቀርተውኛል። ሁለቱም በጣም ጠቃሚ ናቸው። ግን እብድ ነገር አድርጌ ድንኳኑን እተዋለሁ። ምናልባት በዚህ ውሳኔ እቆጫለሁ። የመጀመሪያ እርዳታ ዕቃ ባለመያዝ እቆጫለሁ። እንደምታዩ ዝናብ ጀመረ። አሁን ለመጠለል ዋሻ በጉጉት እየፈለግኩ ነው። እዚህ ድንጋይ አገኘው። ከዚህ የተሻለ ቦታ እፈልጋለሁ። ይህ የዕቃ ቅነሳ ዘዴ በጓደኛዬ ሚስተር ቢስት የተነሳሳ መሆኑን መናገር እፈልጋለሁ። ምስጋና ለእርሱ ይሁን። እወድሃለሁ ሚስተር ቢስት። ትክክለኛ ውሳኔ ያደረኩ አይመስልም። ዝናቡ ቆመ። ይህ ተስፋ ሰጪ ይመስላል። ዙሪያው ሁሉ እርጥብ ነው። እዚህ ግን የለም። ተከልያለሁ። ይህ ቦታዬ ይሆናል። በእውነት ይመቻል። ይህ ቦታ ነው። ከድንኳኑ ይልቅ ይህን እመርጣለሁ። ይህ ቦታዬ ጥሩ ጥገና ያስፈልገዋል። ምን ማድረግ እንደምችል እንይ። በጣም ጥሩ ነው። በጣም ስለሚበርድ ወደ ውስጥ እገባለሁ። ከትናንትና ጧት ጀምሮ ምግብ አልበላሁም። የሚቀረኝ አንድ ነገር አለ። የምተኛበት ነገር እሰበስባለሁ። ይህን እየቆረኩ ሳለ ተጎዳሁ። በጣም ጥልቅ ነው። ለማጠብ ምንም ውሃ የለኝም። የመጀመሪያ እርዳታ ዕቃ የለኝም። ጫካ ውስጥ ሙሉ በሙሉ ብቻዬን ነኝ። 10 ደቂቃ ያህል ሆኖታል። አሁንም ደም ይፈሳል። ፈጣራዬን እንድታዩ ትፈልጋለሁ። ይህ አልጋዬ ነው። ወፍ ጎጆ እንደሚሰራ አስቡት። ይህ እንደ ጎጆ ነው። የበለጠ ሙቀት እንደሚሰጠኝ ተስፋ አደርጋለሁ። ይህንን ቅዝቃዜ ምሽቱን ካሳለፍኩ ፈተናው ተጠናቀቀ። ወይኔ የተመቸ ይመስላል። ከድንኳኔ የበለጠ ይመቻል። እስከ ጧት ሌላ 10 ሰዓት አለን። እንቅልፍ እንደማገኝ ተስፋ አደርጋለሁ። እዚህ ትንሽ አደገኛ ነው እናንተ፣ አልዋሽም። ትንሽ ፈርቻለሁ፣ ግን ቢያንስ እዚህ ተመችቶኛል። ዛሬ ምን ቀን ነው? 7ኛ ቀን። በአሜሪካ እጅግ አደገኛ በሆኑ ጫካ ውስጥ ከ7 ረጅም ቀናት በኋላ ጨረስኩ። ወይኔ እውነት ማይመስል። አሁን ጥቅሱ ይኸውና።
አንዳንድ ጊዜ ማን እንደሆንክና ከህይወት ምን እንደምትፈልግ ለማወቅ ብቻህን መሆን ያስፈልጋል። ቪዲዮውን እስከ መጨረሻው ስላያችሁ በጣም ነው የማመሰግነው። እንደነዚህ ያሉ እብድ የሆኑ ቻሌንጆችን ተጨማሪ ቪዲዮ የምፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የማቻችሁ ሰብስክራይብ ማለማድረግ ትችላላችሁ።